ህይወት አዙሪት ነች። ጂኦግራፊ ትምህርት ላይ ምድር ክብ ነች የሚባለውን ነገር ባላምንበትም ህይወት ግን ራሷን የቻለች ሰርክል ነች። እንደ አደባባይ ደጋግሞ እንደመዞር ልጅ እያለን በየትኛውም ቦታ ሰርግ ቤት የሚሆን የትኛውም ፕሮግራም ልብሳችን ላይ ስንጸዳዳም ስንሸናም ወላጆቻችን ባሉበት ሁኔታና ቦታ ሳይጸየፉ መጥተው ያጣጥቡናል፣ ይጠራርጉናል። ያሉበት ቦታና ሁኔታ ለነሱ ጉዳይ አይደለም፣ ልጅ ነንና። እነዚህ ወላጆች ግን አውቀው ምናምን ሳይሆን እግዚአብሔር በሰጣቸው ክሬዲት ዛሬ ለኛ ሲያደርጉ እነሱ ደግሞ ነገ በሚያረጁበት ጉልበት በምትከዳቸው ጊዜ ያ ልጅ ደግሞ እሱም በማቆም የጎበጠው አባቱን የሚደግፍበትና አለው የሚልበት ሰዓት ይመጣል። ምድር በረከቷን ያጣቸው እዚህ ጋር ነው። የሰው ልጆች በብዙ የሚፈተኑ እዚህ ጋር ነው። የተደረገላቸው ለወላጆቻቸው ማድረግ ስለማይችሉ ዛሬ አንዳንድ ሰዎችን እሰማለሁ። ለእናቴ 2 ነርስ ቀጥሬያለሁ፣ 3 ዶክተር አላት፣ እኔ ወጥቼ እገባለሁ፣ ይንከባከቧታል። እናታችን የቤት ሰራተኛ አልነበረም። ያን የምታጥበን፣ የምታለብሰን፣ የምታጎርሰን በጥርሷ ቆሎ እያላመች የምታጎርሰን። ወላጅ አባታችን ሰራተኛ በ1 ብር በ2 ብር ያን መቅጠር አቅቶት አይደለም። ወንድነቱን ትቶ በጊዜ ገብቶ ጓደኞቹ ሲበሉ ሲጠጡ ግሮሰሪ ሲወጡ በጊዜ ገብቶ አንተን ፊል ሊዋጋ እያለ ወደታች ወደ ላይ እስኮኮ እያለ የሚያጫውት እንኳን ሌላው ይቅርና ምግብ በእጅ ሲበሉት ያምራል። ዶሮ ወጥን በማንካ ሲበሉትና በእጅ ሲጎርሱት ባህልን የሚያቅስ ያውቀዋል። ወጣቱ በረከት ያጣ ፈተና የበዛበት አምነዋለሁ በሚለው እምነቱ ያልተጠበቀበት በወጣ በገባ የሚታረድ የሚገደልበት ዋናው ሚስጥሩ እዚህ ጋር ይመስለኛል። ወላጆቻችን ልጅ እያለን የህይወትን አዙሪት የህይወትን ቀለበት መንገድ ዙረን እንደምንገናኝ በእግዚአብሔር ተአምራት እነሱ ሳያውቁ በልቦናቸው አውቀው እኛን ሲያጥቡ ሲያሳድጉ እነሱ ሲጎብጡ እኛን ሲያቃኑ እኛ ባደግንና በደረስን ጊዜ ከቻልን ወላጆቻችን የምንማታ የምንገላምጥ የምናንጓጥጡ ነናል። ከዛ አልፎ ገንዘብ በእጃችን ከገባ 78 ህንጻ እንኳን ያቆመ አንድ ልጅ ለወላጆቹ ጊዜ አይሰጥም። 4 ነርስ 2 ዶክተር ቀጥሮ ኦክሲጅን ቤቷ ተገጥሞላታል እናት ይላል። ኦክሲጅኑ ግን ቤት የተገጠመው ሳይሆን ልጇን ስታየው እንዴት እንደደረሰላት እንዳደጋት ልጅ እያለ ከቅፋ ያላወጣችው በችግር ያሳደገችው አቅፎ አንገቷን ቢስማት ነበር። ከኦክሲጅን በላይ ህይወትና ጊዜ የሚሰጣት አቅምና ጉልበት የሚሆን ምድር የሆነ ቦታ ላይ የሳት ነው ይመስለኛል። አንዳንድ ነገሮችን በማቴሪያል ስንለካቸው እግዚአብሔር ዋጋ የከፈለለት ታላቅ የሆነ የሰው ልጅ ወደ ቁስነት ይለካል። እመኑኝ፣ ለሰው ልጅ ጊዜ ለሚያስፈልገው ነው ለሁሉም ጊዜ ያለው የተባለ ታላቁ አባባል እሱ ነው የምራች እና ይመስለኛል ዛሬውኑ ብንነቃ የማይሞላ ሆድ ጧት በልቶ ማታ የሚርበው ምድሬቱን የሚያክል ቢቆፈር የማይሞላ ህንጻ አካውንት ላይ የቱን ያህል ቢቆጠር ብዙ ዜሮዎች የሚከተል ሚሊዮኖች ሊኖር ይችላል። እሱ አይጠቅምም ማለት አይደለም። ህይወት ገንዘብ ለሌለው ሰው ዳገት ነው፣ ፈተና ነው። ከሰው ፊት ማነስና መጎንበስን ያመጣል። ግን ቃል ለሰማይ ቃል ለምድር ብዬ የምነግራችሁ አትክልቶች በእጅ ተነክተው ሲኮተኮቱ እንደሚያብቡት ልጅ እያለን የተንከባከቡን ጭናቸው ላይ እግራቸው ላይ ያሸኑን ሽንታችን ስንጸዳዳ ሳይጸየፉ በየትኛውም ቦታና ሁኔታ ያጠቡን ወላጆች ዛሬም እነሱ ሲጎብጡ ሲመለጡ ወገባቸው እንደዛ ሲታመም መነሳት መቀመጥ ሲያቅታቸው ዱላ ገዝተን ድጋፍ ሳይሆን መስጠት ያለብን እጃችን ክንዳችን ሰጠን ጸጉራቸውን አሻሽተን የቀረቻቸውን 2-3 ዓመት ህይወታቸውን በመንከባከብ የኛ የወጣትነት ረጅም የምንኖርበትን ዘመን ሰላማዊና የተጠበቀ ደህንነቱ የተረጋገጠ ማድረግ እንችላለን። ንግግሬ ይግባችሁ አይግባችሁ አላውቅም። ውስጥ የተሰማኝን ነገርኳችሁ። ወንድማችሁ ገብረየስ ነኝ። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። እመለሳለሁ እመላለስ